ነገ ሰኔ 21 እነዚህን 5 ነገሮች ሳታደርጉና ሳትፈጽሙ በዓሉ እንዳያልፍባችሁ አደራ። እውነቴን ነው። እነዚህ 5 ነገሮች ሳይፈጸሙ የነገው ቀን በፍጹም ማለፍ የለበትም። አደራ። ይሄ ቪዲዮ እጅግ በጣም ጠቃሚ ስለሆነ ሰሞኑን እንደምታውቁት ቪዲዮዎቹ እየታዩ ስላልሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስና ይሄን ቪዲዮ እንዲጠቀሙበት አድርጉልኝ። እሺ፣ የመጀመሪያውና ዋነኛው ንስሐ ገብታችሁ ቀኖናችሁን የፈጸማችሁ ሰዎች ካላችሁ ቅዳሴ አስቀድሳችሁ ቅዱስ ሥጋውና ክቡር ደሙን ትቀበላላችሁ ማለት ነው። ሥጋው ደሙ ትቀበላላችሁ፣ ትቆርባላችሁ። የመጀመሪያው እሱ ነው። ይሄ ሊያልፋችሁ አይገባም። የተዘጋጃችሁ ሰዎች፣ ንስሐችሁን የፈጸማችሁ ሰዎች። ሁለተኛው ቅዱስ ቁርባን መቀበል ባትችሉ እንኳን ንስሐችሁን ያልፈጸማችሁ ሰዎች ካላችሁ፣ ያልተዘጋጃችሁ ሰዎች ካላችሁ ቅዳሴ ማስቀደስ አለባችሁ። በነገዋ ቀን አደራ ከኪዳን ጀምሮ ቤተክርስቲያን ተገኝታችሁ ቅዳሴ ማስቀደስ አለባችሁ። ምክንያቱም በዚህ ቀን የመጀመሪያ ቤተክርስቲያን የተሰራችበት ቀን ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ራሱ በእመቤታችን በቅድስት ድንግል ማርያም ስም ራሱ በእጁ የሰራት ቤተክርስቲያን ላይ ቅዳሴ ቀድሶ ሐዋርያትን ያቆረበበት ቀን ነው። አዎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ሆኖ ቅዳሴውን ቀድሶ የራሱን ክቡር ሥጋና ቅዱስ ደም ያቀበለበት ቀን ነው። ስለዚህ በዚህ ቀን የሚችል ቅዱስ ቁርባን ይቀበላል፣ የማይችል ደግሞ ቅዳሴውን አስቀድሶ ስርየተ ኃጢአት የኃጢአት ስርየትን አግኝቶ ይሄዳል ማለት ነው። ሶስተኛው ደግሞ በዚህ ቀን በደንብ ልንጸልይ ይገባል። የመጀመሪያዋ ቤተክርስቲያን የታነጸችበት በጌታችን በመድኃኔዓለም በኢየሱስ ክርስቶስ እጅ ያለ እንጨት፣ ያለ አፈር፣ ያለ ጭቃ፣ ያለ ውሃ በ3 ድንጋዮች፣ እነዚህ ድንጋዮችም እንደ ሐረግ እየተሳቡና እንደ ሰም እየቀለጡ በሐዋርያት እጅ ላይ እየለመለሙ የመጀመሪያዋ ቤተክርስቲያን በጌታችንና በአምላካችን በመድኃኔዓለም እጅ ያውም በእመቤታችን የተሰየመችው ቤተክርስቲያን የታነጸችበት የቤተክርስቲያንም የእመቤታችንም የሐዋርያትም ታላቅ በዓል ስለሆነ በዚህ ቀን ስለ ቤተክርስቲያን ስለ ቅድስት ቤተክርስቲያን ጸሎት ልናደርግ ይገባል ማለት ነው። አዎ ጸሎት እናደርጋለን ስንል ስለ ቅድስት ቤተክርስቲያን ብቻ ሳይሆን ስለ ራሳችንም ጸሎት ልናደርግ ይገባል። እንደምታውቁት ሐዋርያት ተሰብስበው ሱባኤ ገብተው ምላሹን መድኃኔዓለም ኢየሱስ ክርስቶስ በአካል ወርዶ ቤተክርስቲያኗን ሰርቶ አሳይቷቸዋል ማለት ነው። ጸሎታቸውና ሱባኤያቸው የነበረ ቤተክርስቲያን እንዲሰሩ ነበረ። በዚያ መሰረት መድኃኔዓለም ኢየሱስ ክርስቶስ እንግዲህ በአካል ወርዶ የመጀመሪያዋን ቅድስት ቤተክርስቲያን በእመቤታችን ሰይሞ በራሱ እጅ ሰርቶላቸዋል። ይህም የሆነው በጸሎታቸው ምክንያት ነው ማለት ነው። ስለዚህ ሶስተኛውና ዋናው ምክንያት በዚህ ቀን ጸሎት ማድረግ አለብን። በደንብ ስለ ሀገራችን፣ ስለ ቤተክርስቲያን፣ ስለ ምእመኑ፣ ስለ ራሳችን፣ ስለ ግል ሕይወታችን መጸለይ አለብን ማለት ነው። አራተኛውና እንደዚሁም ደግሞ ዋናው የሰኔ ጎለጎታ የሚለው ጸሎት በፍጹም በዚህ ቀን ሊያልፈን አይገባም። አንዴ ሁለቴ ሶስቴ አይደለም፣ በደንብ አድርገን ሳንሰለች በዚህ ቀን የሰኔ ጎለጎታ የተባለውን ጸሎት ልንጸልይ ይገባል ማለት ነው። አዎ ሰኔ 21 ቀን በጎለጎታ በጌታችን መቃብር እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም መቃብሩ ላይ ተንበርክካ ለሰው ልጆች ምሕረትን፣ ለሰው ልጆች ሰላምን፣ ለሰው ልጆች የኃጢአት ስርየትን የለመነችበትና ቃል ኪዳን የተቀበለችበት ቀን ነው። ስለዚህ በዚህ ቀን የሰኔ ጎለጎታ የሚለውን ጸሎት ልንጸልይ ይገባል ማለት ነው። ምክንያቱም ራሷ እመቤታችን ቅድስት ድንግል ማርያም በጎለጎታ በጌታችን መቃብር ላይ ተንበርክካ የጸለየችው ጸሎት ስለሆነ ከሁሉም ቀን በተለየ በየቀኑና በተለየም ሁኔታ ደግሞ በየቀኑ የማንችል በየወሩ ልንጸልየው ቢገባም ይልቁን ደግሞ በሰኔ 21 ቀን ቀኑ ነውና ልንጸልየው ይገባል ማለት ነው። ምክንያቱም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በዚች ሰኔ ጎለጎታ በምትለው ጸሎት እጅግ በጣም ብዙ ቃል ኪዳን ገብቶላታል ለእመቤታችን። ይህች መጽሐፍ ካለችበት ቦታ እስከ ዘለዓለም ድረስ እስከ ዘለዓለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን ይደረግ ብሏታል። ስለዚህ በዚህ ቀን የሰኔ ጎለጎታ የሚለው ጸሎት የግድ መጸለይ አለበት ማለት ነው። አምስተኛውና ሌላው ማድረግ ያለብን በዓሉ ሳያልፍ ግዴታ መፈጸም ያለብን ነገር ደግሞ በሌሎቹ ቀኖች ብንፈጽመውም በዚህ ቀን ግን አብስተን መታሰቢያዋን የእመቤታችን መታሰቢያዋን ዝክሯን ልናደርግ ይገባል ማለት ነው። አዎ በስሟ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ በስሟ የተሰየመ ቤተክርስቲያን ተገኝቶ ማንኛውንም አቅሙ የፈቀደውን መባዕና ስጦታ ያበረከተ ሰው ምሕረት እንደሚያገኝ ኃጢአቱ እንደሚሰረይበትና ሰማያዊም ሆነ ምድራዊ ተድላና ደስታን እንደሚያገኝ ቃል ኪዳን ተገብቶላታል እመቤታችን። ስለዚህ የታሰሩትን መጠየቅ፣ የታመሙትን መጠየቅ፣
የሞቱትን ደግሞ ነፍስ ይማርልን ብሎ በጸሎት ማሰብ፣ ያዘኑ የተከዙ ሰዎችን ደግሞ በእመቤታችን ስም ማጽናናት በዚህ ቀን ይገባል ማለት ነው። እንግዲህ በዓሉ ሳያልፍ ወገኖች እነዚህ 5 ነገሮችን ነገ ሰኔ 21 መፈጸም ይጠበቅብናል ማለት ነው። የመጀመሪያው ስጋው ደሙን መቀበል፣ ሁለተኛው ስጋው ደሙን መቀበል ያልቻልን ሰዎች ቅዳሴ ማስቀደስ፣ ሶስተኛው ብዙ ጸሎት ማድረግ፣ አራተኛው ደግሞ የሰኔ ጎልጎታ የሚለውን ጸሎት ሳንጸልይ በዓሉ እንዳያልፍብን ማድረግ፣ አምስተኛው ደግሞ ዝክር መታሰቢያ መፈጸም። በእመቤታችን ስም ያዘኑ የተከዙ ሰዎችን ማጽናናት፣ በቤተ ክርስቲያኗ ተገኝቶ ለቤተ ክርስቲያኗ አቅማችን የፈቀደውን መባዕና ስጦታ ማበርከት፣ እንዲሁም ደግሞ በስሟ ለተራቡ ማብላት፣ ለተጠሙ ማጠጣት፣ ለታረዙ ማልበስ ማለት ነው። ይሄ ነው እንግዲህ 5ቱን ነጥቦች አደራ እንዳያልፋችሁ። ይህ ቪዲዮ ጠቃሚ ስለሆነ በሚቻላችሁ መጠን ለሁሉም ሰው እንዲዳረስ ማድረግ የክርስትና ግዴታችሁን ተወጡ እላለሁ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።